ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የጻድቁ አባታችን የአቡነ እጨጌ ዮሐንስ ወዳጆች እንደምን አመሻችሁ። ለዚህ ሰዓት ለዚህ ቀን ያደረሰን ልዑል እግዚአብሔር ስሙ የተመሰገነ ይሁን። እሺ፣ እኔ አጠር አድርጌ ለመግለጽ እሞክራለሁ። ጻድቁ አባት አቡነ እጨጌ ዮሐንስ ያደረጉልኝ ብዙ ድንቅ ተአምራቶች ናቸው። የመጀመሪያው ያው ደረጃቸው ለገዳማቸው እንዲያበቁኝ ብዙ ጊዜ ማጸን ነበር፣ አብቅተውኛል። ሌላኛው የጓደኛዬ እናት ለ1 ዓመት ያህል ፓራላይዝ ሆና በቃ ዓለም ተስፋ አስቆርጧት ቤት ውስጥ ተቀምጣ ነበርና እኔ ይሄን አላውቅም። የሆነ ሰዓት እኔ ጻድቁ ጋር እንደሚሄድ ጓደኛዬ ሲሰማ ነገረኝ። እንዴ ይሄማ ለጻድቁ አባታችን እኮ ምንም አይደለም፣ እኔ ጻድቁ ደጅ ሲሄድ ጸበላቸውን እምነታቸውን አመጣለሁ ስለው፣ አረ ምን ያልተሞከረ ምን ያልተደረገ ነገር አለ እስኪ ሞክረው በሚል ሀሳብ ነበር የተነሱት። አይ እኔ ጻድቁ አባቴ አቡነ እጨጌ ዮሐንስ ምንም የሚያሳፍሩኝ ነገር ስለሌለ ገዳማቸው ሲሄድ ጸበላቸውን እምነታቸውን አመጣለሁ፣ እውነት እመነኝ እናትህ ቆማ ትሄዳለች፣ ይህንም ገዳማቸውንም ትረግጣለች፣ ጸበላቸውንም ትጠመቃለች፣ እኔንም እንደዚህ ቆሜ ለመመስከር እሷም እንዲቆማ ለመመስከር ያበቋታል አልኩኝ። ጻድቁ በፈቀዱ ሰዓት ከዚህ አዲስ አበባም ከሚገኘው ጸበል እምነታቸውን እየወሰድኩ በሚገርማችሁ ድንቅ ተአምር ማለት ነው 3 ቀን ሳይሞላት ኮንዶሚኒየም ነው እና ከሶፋው ላይ የተነስታ ሽንት ቤት ለመግባት ራሱ አትችልም። እንደው አጎንብሳ ራሱ ከሄደች ማለት ነው ትንሽ ወጋ ያረጋትና እዛው ባለችበት ትቀመጥ ነበር። ግን የጻድቁን ጸበል እምነት ከተጠቀመች በኋላ ሄድ ስትል መንቀሳቀስ ጀመረች ማለት ነው። ምልክት ስታይ ተመስገን መድኃኒቴ ናቸው ማለት ነው ብላ አዲስ አበባ የሚገኘው እየሄደች መጠመቅ ጀመረች። ምልክትም አየች። ጻድቁም ወደው ፈቅደው ለዚህም ገዳማቸው አበቋት። እንግዲህ ምልክት እንደዚህማ ካገኘው ገዳማቸው ይሄዳሉ ብላ አስቡት። ፓራላይዝ የሚያደርግ ነው። በቃ አንዴ ዲስክ ነው ይሏታል፣ አንዴ ደም ስር ነው። በቃ ምንም አይወጣለት ስም አለ። ግን የመጣነው መንገድ ታውቁታላችሁ። በታቦር ማርያም ያንን ያህል መንገድ መጣች። እንግዲህ አንድም ይሄ ምስክርነቴ ለምን እሷንም ለምስክርነት አባት እኔም ቆማ ከሄደች እመሰክራለሁ ብዬ ነበር። በሚገርማችሁ ድንቅ ተአምር እኔ ከኔ የሚጠበቀውን ጸበልና እምነት እየወሰድኩ ሰጥ ነበረ። ከዛ መንገድ ላይ ተገናኙ። ቆማ መሄድ ጀምራ ከቤቷ ወጣ። እኔ ይህን አላውቅም ነበር በተለያዩ ምክንያቶች። ከዛ አገኘኋት፣ ደነገጥኩኝ። እንዲህ ጻድቁ ምለውን ይኸው ቆሜ መንቀሳቀስ ጀመርኩ ስትለኝ፣ ታዲያ እኔ እኮ ምስክርነት አለብኝ እንደው አስተጓጎልኩ ይቅር ይበሉኝ ብዬ ይኸው አሁን ለገዳማቸው ሲያበቁኝ ይህንን መስክሬያለሁ ማለት ነው። ሌላኛው ደግሞ እንግዲህ እህቴ በጣም ታመመች፣ ስራም አቆመች፣ ልጅ አሳዳጊ ነች። አትበላም፣ አትጠጣም፣ አትናገርም። በቃ ፍዝዝ ብሎ መቅረት ማለት ነው። ጠላት ዲያብሎስ በቤት ውስጥ ይህን ያደርግባችሁና እናንተ ካላችሁ ከመንፈሳዊ ሕይወት እንድትሰነካከሉ ያደርጋቸዋል። ሀሳቤን ጭንቀቴን ሁሉ ለእህቴ ያደረግኩና ጻድቁ አባቴ አቡነ እጨጌ ዮሐንስ ሐምሌ ላይ እዚህ መጥቼ ነበር። እንደው ለህዳር ላሳለፍ ነው ለህዳር 29 እኔንም እህቴንም ደጆት ላይ እንድንመጣ ቅዱስ ፈቃዶት ይሁንልን። ብቻ እናት ስትሆኑ ከባድ ነውና እናት ያልገባችበትና ልጇን ቆማ እንድትሄድ የማታደርጉ ጥረት የለም። ብዙ ነገር ሞክራለች። ወደ እኔ አትድረሱ፣ ድንቅና ተአምረኛ አባቴ ይመራዋታል፣ ይፈውሷታል፣ ለገዳማቸውም ያበቋታል ብዬ ተናገር። የሚገርማችሁ ነገር ማለት ነው ህዳር 29 ልንመጣ 3 ቀን ሲቀረን ቆመች። ከዛ በኋላ እሄዳለሁ አብረን ነው የምንሄደው አለች። ገረምን። የሆነ አሁን መንገዱን እናውቀዋለና አንቺ እንደዚህ ሆነሻል ምናምን አልኩ። እንሄዳለን አልኳት። ከዛ በኋላ ግን ስጋ ለብሳችኋልና እንደ ሰው ሰውኛ ያን መንገድ እላለሁ። የሚገርማችሁ ነገር በቃ ይህ የቃል ኪዳን ምድራቸውን
ከወረዳችሁ በኋላ በቃ እሳቸው ነው የሚመሩት። ቀድመኝ ጥላኝ ሄደች፣ በቃ ጠፋች። እኔም ደግሞ በእንደዚህ አይነት ነገር አምናለሁ። ለጻድቁ ሰጠዋቸው። ሙሉ ጤነኛ ሆና ማለት ነው፣ ሙሉ ጤነኛ ሆና ከኔ ቀድማ ሰውን እየመራች በዚህ ጋር ነው እንደውም የሚካሄደው እያለች እያሳየች ደጃቸውን ረገጠች ማለት ነው። ለሚገርም ድቀት ከዛ አሁን እንደምታውቁት በእግዚአብሔር አብ በአናሽ ጋር በእግዚአብሔር አይደለም የምንመለሰው። ትንሽ ይህ መንገድ ጻድቁ እንደጀመረው ሰዎች አሉት ውስጥ ከኔ በልጣ እንደውም እኔ ደክሜ እሷ ሰውን እየመራች ይህን ድንቅ ተአምረኛ ቦታ ወጣለች እና በህዳር 29 ብዙ ሰው ስለነበረ ለምስክርነት ሰዓቱን ስላለቀ ይህን አልመሰከርኩትም። ያው ለዛሬ ቀን መሰከሬዋለሁ። ሌላኛው ደግሞ የኔ ነው። ጻድቁም ብዙ ነገር ከተማጸንኳቸው አንዱ ምንድን ነው፣ በስጋዊ ስሜት በጣም እፈተን ነበር ከምላችሁ በላይ ማለት ነው። ጻድቁ አባቴ አቤት እኔን አረጋጉም፣ ከዚህ ስጋዊ ስሜት ጾር ደግሞ አላቆኝ ብዬ በጣም ተማጽኛቸው ነበር። ጻድቁም ጸሎት ልመኔን ሰምቶ ከዚህ ስጋዊ ስሜት አላቀውኝ፣ ያው ለዚሁ በቅቻለሁ። ሌላውም ደግሞ በተለያዩ ነገሮችን ስራ ሞክራለሁ፣ በሚዲያውን በኩል እሳተፋለሁ እና ለዚህም አቁኝ አጠንክሩም ብያቸው የልቦን መሻት ሁሉ ፈጽመውልኛል። ጸሎት ልመኔን የሚቀበሉ ኃጢአቴን በደሌን የማይመለከቱ የለመንኳቸውን ሁሉ የሚያደርጉልኝን ጻድቁ አባቴ አቡነ እጨጌ ዮሐንስን እልል ብላችሁ አመስግኑልኝ።